ሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ዛሬ እንጀራ እየጋገርኩ ነው። እንኳን ለቅዱስ ሩፋኤል አደረሳችሁ። እና ሊጤ ይህን ይመስላላችኋል። የእንጀራ መቅበያ ደግሞ ሎሚ መጨመቂያ ነው። የእንጀራ መጋገሪያ ደግሞ ይህን ይመስላል። እና እንዴት ነው የሚጋገረው ካላችሁ ብዙ ጊዜ በፊት ሰርቼ ነበረ። ቆየበት እና እንዴት ነው የሚጋገረው ካላችሁኝ ማለት ነው። አቦካኩን እንዴት ነው ካላችሁ መጀመሪያ እርሾና ዱቄት አንድ ላይ በጥብጣችሁ በሌላ በሳህን ታስቀምጣላችሁ። በጣም በቀጭኑ ማለት ነው። ያ በቀጭኑ በደንብ አድርጋችሁ ታስቀምጡና ከዛ በኋላ ሲያጠል ዶቄት ታምሳችሁ ማለት ነው። በፍሮንም ሆነ በምን አምሳችሁ ዶቄቱን ከዛ በኋላ አብራችሁ ታቦኩታላችሁ። ከላይ ያጠለለውን ውሃ ትደፉታላችሁ ማለት ነው። ከዛ በኋላ በታች በተቀመጡ ከስር በረጋው በሊጡ ነው የምታቦኩት ማለት ነው። ዶቄቱን በፍሮንም ይሁን በድስትም ይሁን አምሳችሁ አንድ ላይ ቀጭን አድርጋችሁ እንደሚጋገረው እንጀራ አድርጋችሁ ታቦኩታላችሁ ማለት ነው። ከዛ በኋላ አንድ ቀን ወይም ደግሞ 24 ሰዓት ታቆዩታላችሁ ማለት 24 ሰዓት ማለት ነው። አሁን ይሄ 24 ሰዓት የቆየ ነው። ከዛ በኋላ ማታ ለምሳሌ ቀን ካቦካችሁት በነጋታው ጠዋት ነው የምትጋግሩት ማለት ነው። በቃ 24 ሰዓት አንድ ቀን አቆዩት። በአንድ ቀንም ይቻላል። ማታ አብኩታችሁ ጠዋት መጋገርም ትችላላችሁ። እና ማታ አብኩታችሁም ጠዋት መጋገር ትችላላችሁ። ግን ይሄ 24 ሰዓት የሆነው ነው ማለት ነው። ትናንትና ቀን አቦካሁትኝ ዛሬ ጠዋት አሁን እየጋገርኩት ነው በጠዋት ማለት ነው። በጣም እንደዚህ አድርጋችሁ ሊጡን ብትተውት እንደዚህ አድርጋችሁ ነው ማለት ነው። ቀጠን አድርጋችሁ ነው የምትተውት እንደምታዩት ስታቦኩት ማለት ነው። እና መጀመሪያ እንደዚህ ባለ ሰሃን ሊጥና ዱቄትና እርሾ የፈረንጅ እርሾ ትበጠብጡታላችሁ ቀጭን አድርጋችሁ። ከዛ ያጠላል። ውሃው ወደ ላይ ሲሆን ውሃውን ትደፉትና እንደዚህ ትደፉትና ማለት ነው። ከስር ባለው ነው ሊጡን ዱቄቱን አምሳችሁ የምታቦኩት እንደዚህ ቀጠን አድርጋችሁ እንደዚህ ባለ ዕቃ ማለት ነው። ክዳን ባለው ዕቃ ከርናችሁ ለ24 ሰዓት ወይም ደግሞ ለአንድ ቀን ወይ ደግሞ ለአንድ አዳር አሳድራችሁ መጋገር ትችላላችሁ። እንደዚህ አይነት እንጀራ ምርጥ የሆነ እንጀራ ይሄውላችሁ፣ ምርጥ የሆነ እንጀራ ትጋግራላችሁ። ማሻአላ እስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እና ሰብስክራይብ ላይክ አድርጉልኝ፣ ሼር አድርጉልኝ ፕሊዝ ፕሊዝ።